ሰላም ጤና ይስጥልኝ የጆቹ ዩቲዩብ ተመልካቾቻችን እንዴት ከረማችሁ? ሰላም ናችሁ ወይ? የሶስት ወር ቻሌንጃችን እንደቀጠለ ነው። ዛሬም ለ11ኛ ቀን እንቅስቃሴያችንን ቀጥለናል ማለት ነው። ዛሬም እንደተለመደው 30 ደቂቃ ትሬድሚል ሩጫ አድርጌያለሁኝ። እንዲሁም በተጨማሪ ልዩ ልዩ እንቅስቃሴዎችን አድርጌያለሁኝ ማለት ነው። ያው እንግዲህ ከእንቅስቃሴያችን ጎን ለጎንም አመጋገባችንን ማስተካከል እንዳለብን ልነግራችሁ እወዳለሁ ማለት ነው። አመጋገባችንን በደንብ ካስተካከልን እንቅስቃሴያችንንም ሳናቋርጥ ከቀጠልን በአጭር ጊዜ ውስጥ ያሰብነውን ለውጥ ላይ እንደርሳለን ማለት ነው። ያው ካርቦሃይድሬት የሆኑ ምግቦችን ማስወገድ አለብን። በምትኩ ደግሞ ፋት ይዘት ያላቸውና ቅጠላ ቅጠሎችን ቬጂቴብሎችን ምናምን መመገብ እንዳለብን በዚህ አጋጣሚ ልነግራችሁ እወዳለሁኝ። እኔም ይሄንኑ እያደረኩኝ ነው ያለሁት። ከእንቅስቃሴ ጎን ለጎን አመጋገቤን ቀይሬያለሁኝ። በሌላ ቪዲዮ ላይም አሳያችኋለሁኝ። ተጨማሪ ዛሬ ደግሞ ይኸው ተመሳሳይ እንቅስቃሴዎችን አድርጌያለሁ ማለት ነው። እንደተለመደው በጣም በጥሩና ደስ በሚል ሁኔታ ላይ ነው ያደረኩት። በጣም ደስተኛና ስትሮንግ ፊሊንግ ያለኝ አይነት ነው የሰራሁት። እናንተም ይሄንን እንደሚያኖራችሁ ተስፋ አደርጋለሁ። በቤታችሁ ይሄን ከሰራችሁ በርቱ። በቀጣይ ቪዲዮ ደግሞ ነገ እንደዚሁ ወይ እቤት ውስጥ ይሆናል ወይ ውጭ ይሆናል ያለውን ነገር አይቼ ሰርቼ ያለውን ነገር ለእናንተ አስተላልፍላችኋለሁ ማለት ነው። 12ኛ ቀንን እናንተም በቤታችሁ ይህን ማድረጋችሁን አትርሱ። ስፖርታችሁን መስራታችሁን፣ አመጋገባችሁን ማስተካከላችሁን አትርሱ ላለሁኝ። በተረፈ እንግዲህ እግዚአብሔር በርትተን ዘልቀን 3 ወሩን እንድንጨርስ ያግዘን ነው የምለው። አይዟችሁ በርቱ። ያሰብነው ደረጃ ላይ ለውጥ እንደርሳለን፣ እንለወጣለን ማለት ነው። ሁሉን ነገር ካሳካን ይስተካከላል ማለት ነው። በተጨማሪም እንግዲህ ይህን ቻናል አዲስ እንደመሆኑ መጠን ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር በማድረግ እንድታበረታቱትና ላልደረሳችሁ ሰዎች እንድታደርሱልኝ በዚህ አጋጣሚ በአክብሮት ጠይቃለሁኝ። ለዛሬ ያደረኩት 11ኛ ቀን እንቅስቃሴ ይሄን ይመስላል በትንሹ ማለት ነው። ነገ 12ኛ ቀን ይቀጥላል። እስከ 3 ወር ድረስ አብረን እንቆይላለሁኝ። መልካም ቀን